ጋይስ እንግዲህ አይታችኋል ላይቭን ብዬ አምናለሁ። በጣም በቃ ቃላት የለኝም። በጣም ነው ደስ ያለኝ በእውነት እንዴት ኤነርጂን ራሱ በቃ እኔ በቃ ቀስ ብዬ ማውራ ሰው ነበርኩኝ፣ ግን በቃ ኤነርጂ ራሱ እንዴት እንደመጣ ልነግራችሁ በቃ በጣም የሚገርም ጊዜ ነበርና በቃ የሰው ፍቅርን ያየሁበት ሰው በዚህ ልክ ሰውን ይወዳል ወይ በቃ እስከምን ነው ያደረሰኝና ኦ ማይ ጋሽ አንዳንዴ ሰዎች አዶናይን ያገኙ ሰዎች በጣም ምርጥ ሰው ነው ምናምን ሲሉ ትሰማላችኋል። በቃ እኔ ቃላት የለኝም ስለሱ ትሰማላችሁ አይደል? በቃ እንደዛው ነው አዶናይ። በጣም ሀምብል ኮሙኒኬሽኑ እንዴት ደስ እንደምር ዋው! በቃ ያው ረጅም ጊዜ ያወቃችሁት አይነት ሰው ነው የሚመስለው። በቃ አሁን ዛሬ ነው በአካል ያገኘሁታል። በቃ ረጅም ጊዜ እንዳወቃችሁት ሰው ፊልም ታደርጉት ሰው በቃ አዶናይ። እኔ እንጃ በእውነት ዘሪ ይባረክ። በቃ በጣም ሰው ይወደዋል አይገልጸውም። በቃ እኔ በጣም ደስ አለኝ። በቃ በጣም ደስ ያለኝ ዛሬ ደግሞ በቃ ይሄ የጃኒና የአዶኒ ፋሚሊ ፎርፎሮች ትለያላችሁ በእውነት። እናንተ ኮፒ ሊንክ ባታደርጉ ኖሮ ላይቭ ይቋረጥ ነበር። በተደጋጋሚ ሪስትሪክሽን እየሰጠ ነበርና ቃላት የለኝም በቃ ስለናንተ። ኮፒ ሊንክ አድርጋችኋል፣ በጣም ሼር አድርጋችኋል። በቃ የሚገርም ጊዜ ነው። የብዙዎቹ ላይቫቸው እየተዘጋ ነበርና የሚገርም ነበር የነበረው ጊዜ። በጣም ደስ ብሎኛል። እኔ በቃ በህይወቴ ከተደሰትኩባቸው ቀናት አንዱ ነው ይሄ ቀን። በቃ አንዱ ነው። አዶናይን በአካል አገኘሁት። ደስ አይልም? ምንድነው ይሄ? ምንድነው እየሸኛችሁ ያለችሁት አለችኝ አንዷ። ንጉሳችን ነው አልኳት። የፍቅር ንጉስ፣ የመተሳሰብ ንጉስ፣ የድጋፍ ንጉስ፣ በቃ የዋህነት ንጉስ ነው እሱ። በቃ እውነት እኔ በጣም ደስ ብሎኛል። በቃ ጃኒንም አዋርቻታለሁ፣ አንድ ቀን ላይቭ አስገባታለሁ። በጣም ደስ ብሎኛል በእናንተ በእውነት በጣም ነው የኮራሁት። እኔ ቃላት የለኝም ስለናንተ ራሱ። በነገራችን ላይ አንድ እንጨት ብቻውን አይነድም። እኔን ላይቭ አሁን ብገባ በቃ ብዘጋብኝ ትቼ ነው የምወጣው። ግን እናንተ ኮፒ ሊንክ ታረጋላችሁ፣ ምን ታረጋላችሁ። ድጋፉ በቃ የሁሉም ሰው ድጋፍ ያስፈልገዋል አዶናይ። ስለዚህም አሁን የሚቀጥሉ ፕሮግራሞችን ከሌሎች ምንጮች እያገኘው እኔ አስተላልፍላችኋለሁ፣ ለእናንተ መረጃ ሰጣለሁ። በቃ የሚገርም ጊዜ አሳልፎ እንዲሄድ ነው የምናደርገው። አቀባበላችንን እንዴት አያችሁት ግን? በኮሜንት ላይ አስቀምጡ። ኮራችሁብን አይደል? አዎ እንዴ ነን እኛ። በሚገራርሙ መኪኖች ነው የተቀበልነው። የሚገራርሙ ጊዜያቶችን ያሳልፋል። በጣም ደስ እንደሚለው እርግጠኛ ነኝ። በጣም አንድ ነገር ልንገራችሁ፣ በጣም ሰው ይወደዋል። በእውነት በጣም ሰው ይወደዋል አዶናይ። እና ብዙ ቻሌንጆች ነበሩ። ባክግራውንድ ቼክ ምናምን እናደርጋለን ብለው ነበር እና ትንሽ ተደናግጠን ነበር። ግን እግዚአብሔር ይመስገን እግዚአብሔር ሁሉን አሳካ። አዶናይ አሜሪካ ገብቷል። አሁን ዋሽንግተን ዲሲ አካባቢ ነው ያለው፣ ዲኤምቪ ኤሪያ ላይ ነው ያለው። ከነገ ጀምሮ ፕሮግራሙ ይቀጥላል። ስለዚህ ሁላችሁም ሬዲ ሁኑ። በምን አይነት መንገድ ድጋፍ እንደምታደርጉ ሁላችሁም ሬዲ ሁኑ። ቴንክ ዩ ሶ ማች። በቃ አሁን የገባሁት ለምስጋና ነው።